ሰላም እንዴት ናችሁ? አንዳንዴ በጣም ተንገብግበን የምንጸልያቸው የጸሎት ርዕሶች ይኖራሉ ወይ በጣም ዴስፕሬት ሆነን የእግዚአብሔርን ድምፅ ለመስማት በቃ ጌታ ሆይ ስለዚህ ነገር ምን ትላለህ ብለን ምንጠይቅበት ጊዜ ይኖራል። ወይ ደግሞ እግዚአብሔር የገባልን የተስፋ ቃል ይኖርና በቃ ይህንን ነገር ብለን ከእግዚአብሔር ጋር በጣም የምንያያዝበት ጊዜ አለና ልክ እንደዛ ሲሆን ደግሞ እግዚአብሔር ጸጥ ይለናል ማለት ነው። ከዛ አንዳንዴ ምን አስባለሁ እኔ እንዲያውም እንደ ጌታ ሆይ እኔ ተስፋ ካልቆረጥኩኝ አትመልስልኝም እለዋለሁ። አንዳንድ ነገሮችን ብዙ ጊዜ ልክ ነገሩን ትውት ሳረገው ይሆናል እግዚአብሔር ይመልስልኛል ማለት ነው። እና ግን እግዚአብሔር ምን በጣም አስተማረኝ። በጣም ዴስፕሬት ሆኜ የምለምነውን የጸሎት ርዕሶች ባልመለሰልኝ መጠን በቃ እጠይቀውና የሆነ ሳለ እተወዋለሁ ማለት በቃ እግዚአብሔር ካለ ይሆናል ካላለ አይሆንም የሚል መረዳት ላይ ደርሳለሁ። በቃ እንትን ላለሁኝ ይሄ ጠብቄ ይሄ በጣም ዴስፕሬት የምሆንበት ሲዝን ሲያልፍ ስተወው ስረጋጋ ይመልስልኛል። እና በዛ ውስጥ ምን እማራለሁ? እንዴ ለዚህ ነገር ነው እንደዛ ዋጋ የከፈልኩት እላለሁ። ለዚህ ነገር ነው እንደዛ ልክ ሲመጣ ይቀልብኛል ማለት ነው። ይሄ ማለት እግዚአብሔርን አላመሰግንበትም ማለት አይደለም። ግን ያለዛም ነገር እንደምኖር ያለዛም ነገር ደስተኛ እንደምሆን እግዚአብሔር ብቻ በቂ እንደሆነ እግዚአብሔር በዛ ውስጥ ያስተምረኛል። እንደገና ደግሞ መጽሐፍ ቅዱሳችን ላይ ስናይ እግዚአብሔርን ለምሳሌ ሳኦል የእግዚአብሔርን ድምፅ መስማት በጣም ፈልጎ የሆነ ሰዓት ላይ በቃ ሙታን ጠሪ መናፍስት ጋር ሙታን ጠርታ የምታናግር ሴት ጋር እስከ መሄድ ደርሷል። በጣም መጠበቅ አቅቶት ደግሞ ሳሙኤል ሳይመጣ ራሱ መስዋዕትን አቅርቧል። እንደገና እስራኤላውያን በግብጽ ባሉ ሰዓት ላይ ሙሴን ካይናቸው ሲያጡት በቃ በጣም እንትን ብለው አይ በቃ እንትን ስራለን ምንድናት ጥጃ ስራልን ምናምን ሁላ ብለውታል። በቃ ጥጃ ስራልን በቃ ምናየው እንፈልጋለን ምናመልከው ብለው በጣም ሰዎች ዴስፕሬት ስንሆን የምንወስዳቸው የምንሄድባቸው የተለያዩ መንገዶች አሉ። በቃ ከዛ ነገር ውስጥ ለመውጣት በቃ አሁን ከጥያቄው ለመውጣት እኮ ነው ሳውል ሙታን ጠሪ እንትን ጋር ሄደው ያቺ ሴት ጋር ሄደው ጠንቋያ ጋር ሄደው መጠበቅ ስላቃተው ደግሞ ሌላ አማራጭ መንገድ ወሰደ። እራሱ መስዋዕቱን አቀረበ። ልክ እንደዛ ሁሉ መጠበቅ ሲያቅተው ኤሳው ብኩርናውን ሸጠው። እንደገና ያዕቆብ ራሱ በጣም መጠበቅ ስላቃተው በቃ መታገስ ስላቃተው እግዚአብሔር እኮ ተናግሯል፣ ቃል ኪዳን እኮ አለው ብኩርናውን እሱ እንደሚወስድ በቃ ምናምን ከታናሽ ሆኖም ግን እንደ ታላቅ እሱ እንደሚሆን አለው እኮ ቃል። ግን ያንን ቃል ኪዳኑን በአቋራጭ አስፈጸመ። ለምን? የእግዚአብሔርን ጊዜ መጠበቅ ስላቃተው። ሳራና አብርሃም ልክ እንደዛ በቃ የእግዚአብሔርን ጊዜ መጠበቅ ስላልቻሉ በአቋራጭ ሄዱና እስማኤልን አመጡ ምናምን ልክ እንደዚህና በጣም ዴስፕሬት የሆንባቸው የጸሎት ርዕሶች ሲኖሩን ብዙ ጊዜ አቋራጭ መንገዶችን እንጠቀማለንና እግዚአብሔር ደግሞ በዚህ ጊዜ ውስጥ ሊሰራን ይፈልጋል። አንደኛ ነገር እንታይበታለን። እነዚህ ሰዎች ምን ያህል ይጠብቃሉ፣ ምን ያህል ልባቸው ከኔ ጋር የተያያዘ ነው፣ ምን ያህል ያምኑኛል የሚለው የሚታይበት ነው። እንደገና ደግሞ ካራክተራችን ይሰራል በዛ ጊዜ ላይ ትዕግስትን በቃ በጣም በስማ መጠበቅን በቃ እያመመንም ቢሆን በቃ ኢዮብ እንደዛ አይደለ በቃ ስጋዬን በጥርሴ ነክሼም ቢሆን እንዳለው በቃ እንደምንም አያያያይ ጌታ ካለው መንገድማ አልወጣም ብለን መጠበቅን በቃ እንድንማር እግዚአብሔር ላይ መደገፍን ተስፋ ማድረግን ከተናገረ የተናገረው ታማኝ ነው ያደርገዋል ብለን ይሄ እምነታችን ትዕግስታችን የሚሰራበት ጊዜ ነውና እንግብግብ ባልንበት ሰዓት ላይ ካልሰጠኸኝ ካልሆነ ካልተናገርከኝ ባልንበት ሰዓት ላይ እግዚአብሔር የማይሰጠን አንዳንዴ ያለዛ ነገርም እንደምንኖር በቃ ተረጋጉ፣ እረፉ፣ እኔም አምላክ እንደሆንኩኝ እወቁ እንዳለው እረፍ ብለን እንድንኖር እግዚአብሔር ስለሚፈልግም ሊያስተምረን ሊያሳድገንም ስለወደደ ነውና ያ ነገር ደግሞ ሲመጣ ጣዖትም እንዳይሆንብን በጣም ተንገብግበን የጠየቅነው ነገር ሲመጣ አንዳንዴ ከባድ ነው፣ መጥፊያችንም ስለሚሆን ማለት ነው። በቃ ስለዚህ እግዚአብሔር አረጋግቶ ይስጠን። ተባረኩ።